እንኳን ወደዚህ የስነ ልቦና ዳሰሳ በደህና መጣችሁ። ዛሬ እስኪ በጥያቄ ልጀምር። በህይወት ጉዟችን እስካሁን ያጋጠመን ከባድ ሸክም ምንድን ነው? የገንዘብ ማጣት፣ የጤና መታወክ፣ ወይስ በነገሮች ሁሉ ተስፋ መቁረጥ? በርካታ የስነ ልቦና ጥናቶች እንደሚነግሩን ግን ከነዚህ ሁሉ ሸክሞች በላይ የሰውን ትከሻ የሚያጎብጠው እና ደስታውን የሚነጥቀው በህሊና ውስጥ በየሰበቡ የሚመላለሱ የጎዱንና መርዛማ ባህሪ የነበራቸውን ሰዎች ትዝታ ነው። ዳሰሳችን ያለፈውን ቁስላችንን የሚነካ ብቻ ሳይሆን ያንን ቁስል ለዘላለም የሚፈውስ ጥልቅ የስነ ልቦና ጥገና ነው። አዎ፣ ስንቶቻችንን ትላንት የጎዱንን፣ ክብራችንን ያዋረዱንን እና ወደ ኋላ የሚጎትቱንን ሰዎች ዛሬም ድረስ በአእምሯችን ጓዳ ውስጥ ተሸክመናቸው የምንኖረው ነው። ስለ እኛ መኖር ግድ ለማይሰጠው ሰው ዝም ብለን መተካት የማይችለውን ውድ ጊዜያችንን በቁዘማ የምናሳልፈው ስንቶቻችንን? እውነታው ይሄ ነው። አንድን ሰው ጠላነውም ወደድነውም ስለ እሱ ማሰብ እስካላቆምን ድረስ ያ ሰው የስሜታችንን ቁልፍና የህይወታችንን መሪ ይዟል ማለት ነው። ዛሬ ግን ይህንን የእግር ብረት ቆርጠን የምንጥልበትን መንገድ አብረን እናያለን። ከዚህ የአእምሮ እስር ቤት ለመውጣት ዝም ብሎ መመኘት አይሰራም። የተዋቀረ ስነ ልቦናዊ መንገድ መጓዝ አለበት። በዚህ ዳሰሳችን ወደ ስሜት ነፃነት የሚያደርሱን 5 መሰረታዊ ደረጃዎችን እናያለን። አዳዲስ ለሆናችሁ ሰብስክራይብ እና ላይክ፣ ሼር እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። እንግዲህ በቀጥታ ወደ መጀመሪያውና ዋናው ነጥባችን ስንገባ የትዝታና የስሜት ቁርኝት እንዴት እንደሚሰራ እንመልከት። በጣም የሚገርመውና ብዙዎቻችን የማናውቀው ነገር አእምሮአችን በተፈጥሮ ስሜት የተቀላቀለበትን ትዝታ ልክ አሁን የተፈጠረ እንዳለ አዲስ ክስተት አድርጎ የመመዝገብ አዝማሚያ አለው። ለዚህ ነው ያንን የጎዳንን ሰው ባሰብነው ቁጥር ልክ ትላንት እንደጎዳን አድርገን ያንን መርዝ ዛሬም የምንቀምሰው። መፍትሄው ምንድን ነው? በሳይንሱ ኢሞሽናል ዲታችመንት ወይም ስሜትን ከትዝታ የመነጠል ጥበብ ይባላል። ልክ ድምፁ እንደ ተዘጋ ቴሌቪዥን አስቡት። ምስሉ ይታያል፣ ታሪኩ ትዝ ይለናል። ነገር ግን ያ የሚረብሸው የስሜት ጭንቀትና ህመም የለም። ክስተቱ ከሩቅ ሆነን እንደ ተመልካች ብቻ ነው የምናየው። ግን እዚህ ላይ አንድ እጅግ አደገኛ የሆነ የስነ ልቦና ወጥመድ አለ። ዩፎሪክ ሪኮል እንለዋለን። ያ ሰው ምንም ያህል ቢጎዳንም እና ቢከዳንም አእምሯችን በብቸኝነት ስሜት ውስጥ ሲሆን መጥፎን ገለል አድርጎ መልካም ጊዜያችንን ብቻ መርጦ የማምጣት መጥፎ ልማድ አለው። ይህ ደግሞ ለማገገም ከማገዝ ይልቅ ሰውን ጥሩ አድርጎ በመሳል የውሸት ናፍቆት ስሜት እንዲፈጠር ያደርጋል። ይህ ፈጽሞ ሊያታልለን የማይገባ አእምሯችንን ራሱ የሚሰራብን ስህተት ነው። ታዲያ ይህንን የውሸት ናፍቆት እንዴት እናሸንፈዋለን? ኔጌቲቭ ቪዥዋላይዜሽን የተሰኘውን ቴክኒክ በመጠቀም ነው። አእምሯችን የውሸት መልካም ትዝታ ሲያመጣብን በኃይል ወደ ጎን ገፍተን ያ ሰው ያደረሰባትን ክህደት፣ የሰረቀውን ጊዜ እና ያጠፋውን እምነት በትኩረት እናስባለን። አዎ፣ ለትዝታው የሰጠነውን የውሸት ክብር በጭካኔ ማፍረስ አለብን። አእምሯችን ትዝታውን ከናፍቆት ይልቅ ከህመምና ከመጥላት ጋር ሲያያይዘው ራሱን ለመከላከል ሲል ያንን ሰው የመርሳት ሂደቱን በፍጥነት ያከናውነዋል። አሁን ደግሞ ወደ ሁለተኛው ወሳኝ ክፍል እንለፍ። አእምሮዊ አስተሳሰብን መቀየር። ብዙዎቻችን የምንሰራው ትልቅ ስህተት ያንን ሰው ማሰብ ማቆም አለብኝ ብለን ከራሳችን አእምሮ ጋር መታገላችን ነው። አይሮኒክ ፕሮሰስ ቲዮሪ ይባላል። ስለ አንድ ነገር ላለማሰብ ስንታገልና ስናስገድድ አእምሯችን ይበልጥ ያን ነገር አጉልቶ ያመጣዋል። አያችሁ፣ አንጎላችን ክፍተትን ፈጽሞ አይወድም። መፍትሄው መታገል ሳይሆን ባዶ የሆነውን ቦታ በሌላ አዲስና አእምሮውን በሚያሰራ ጠንካራ ተግባር መተካት ነው። ትኩረታችን ወደ አዲስ ግብ ስናዞር አሮጌዎቹ የቲስታንድ መስመሮች ትኩረት በማጣት ምክንያት ቀስ በቀስ እየሞቱ ይሄዳሉ። ይህ ደግሞ በሚገርም ሁኔታ ያለፈውን ታሪክ እንዴት እንደምንተረጉመው ያሳየናል። ክስተቱን እንደ ኪሳራ፣ እንደ ውድቀት ወይም እንደ ጠላት የምናየው ከሆነ አእምሯችን ያንን ኪሳራ ለማካካስ ብሎ ዘወር ብሎ ወደ ኋላ ይመለሳል።
ነገር ግን አመለካከታችንን ቀይረን ያንን ክስተት ስለ ግል ድንበራችን መከበርና ስለ ጥንካሬያችን እንዳስተማረን ጨካኝ መምህር አድርገን ብንወስደውስ? ለተማርነው የሕይወት ትምህርት እንደከፈልነው ክፍያ ስንቆጥረው ያ የውስጥ የተጠያቂነት ስሜት ይወገዳል። አብሮም ፋይሉን በሰላም ይዘጋዋል። እዚህ ላይ ፈጽሞ ልንዘነገው የማይገባው ነገር የዝምታ ሕግ ነው። ስለዛ ሰው ላገኘነው ሰው ሁሉ ደጋግመን ማውራት ማለት በእሳት ላይ ቤንዚን እንደ ማርከፍከፍ ነው። ታሪኩን በተናገርን ቁጥር አእምሮአችን የትዝታውን የነርቭ መስመር እያደሰና እያጠናከረው ይመጣል። ስለዚህ ስለዛ ሰው ማውራትን እርግፍ አድርገን መተው አለብን። ወደ ሶስተኛውና እጅግ ወሳኝ ነጥባችን ስንመጣ የውሸት ተስፋ መቁረጥን እናገኛለን። አያችሁ፣ ከዚህ ላይ ትልቁ ወጥመድ የራሳችንን የውስጥ ሰላም ከሌለው ሰው ጋር ይቅርታ ማስተሳሰራችን ነው። ያ መጥፎ ሰው መጥቶ ይቅርታ ጠይቆ ስህተቱን አምኖ ነፃ ያወጣናል ብሎ መጠበቅ እውነታውን እነጋገር ከተባለ ትልቅ የዋህነት ነው። በስነ ልቦናው ራዲካል አክሰፕታንስ እንለዋለን። እውነታው ያለ ቅድመ ሁኔታ መቀበል። በራሳችን ሕይወት ውስጥ የፍርድ መዶሻውን ማምጣት ያለብን ራሳችን ነን። ማንም መጥቶ የኛን ታሪክ እንዲያስተካክልልንና መቋጫ እንዲሰጠን መጠበቅ የለብንም። ግን አእምሯችን ለምንድን ነው ያለፈን ነገር ደጋግሞ ያነሳው? ይህንን የዜጋኒክ ተጽዕኖ ይሉታል። አእምሯችን ያልተቋጩ ንግግሮች እና ያልተቋጩ ተግባራት ካሉ ሰላም አይሰጥም፣ ይጨነቃል። አልተናገርኩትም፣ ልንገረው፣ የምፈልገው ብዙ ቁጭት ነበረኝ የሚል ስሜት በውስጣችን ካለ አእምሮ ይህ ፋይል አልተዘጋም ብሎ ትዝታውን በሕይወት ያቆየዋል። ታዲያ ይህንን ያልተቋጨ ስሜት ደህንነቱ በተጠበቀ መንገድ እንዴት እንቋጨዋለን? ያልተላከ ደብዳቤ የተባለውን ቴክኒክ በመጠቀም ነዋ። ወረቀትና ብዕር እናነሳና ቁጣችንን፣ ህመማችንንና ጸጸታችንን በሙሉ ምንም ሳናስቀር በወረቀቱ ላይ እናሰፍራለን። ከዚያን ያንን ወረቀት በእሳት እናቃጥለዋለን ወይም እንቀብረዋለን። ይህ ተግባር ለአእምሮአችን ተግባሩ ተጠናቋል፣ ፋይሉ ተዘግቷል የሚል ኃይለኛ ምልክት ይሰጣል። ያ ሰው ደብዳቤውን ባያየውም አእምሮአችን ግን ስሜቱን አራግቦ ጉዳዩን ይዘጋዋል። አሁን ደግሞ ወደ አራተኛውና ውጫዊውን ዓላማችንን ወደምናስተካክልበት ክፍል እንለፍ። አካባቢንና ግንኙነትን ማጽዳት። አእምሯችን መረጃን የሚያስታውስ ሰው በማስተሳሰር ወይም በመቀስቀስ ነው። ያ ሰው የሰጠን ስጦታ፣ አብረን የተነሳነው ፎቶ ወይም የማህበራዊ ሚዲያ ገጹ በአካባቢያችን ካለ ተነሳስቶ ወዲያውኑ ይቀሰቀሳል። ስለዚህ አካባቢያችንና ዲጂታል ዓላማችንን በጭካኔ ማጽዳት ያስፈልጋል። የማህበራዊ ሚዲያ ገጾችን ብሎክ ማድረግ፣ የድሮ መልእክቶችን መሰረዝ፣ ዕቃዎችን ከዓይናችን ማራቅ። ዓይን ካላየ ልብ አይፈርድም እንደሚባለው እነዚህ ቀስቃሽ ነገሮች ሲወገዱ አእምሮ ወደ ኋላ መኮትኮቱን አቁሞ ወደ አዲሱ ሕይወታችን ብቻ ትኩረት ማድረግ ይጀምራል እና ወደ አምስተኛውና እጅግ አስደሳች ወደ ሆነው የመጨረሻ ክፍል ስንመጣ አዲስ ማንነትን መገንባት። ብዙ ጊዜ ሰዎችን መርሳት የሚከብደን እኮ ከነሱ ጋር አብሮ የነበረውን የራሳችንን አሮጌ ማንነት ላለማጣት ስለምንፈራ ነው። በስነ ልቦናው አይደንቲቲ ፊውዥን ይባላል። ማንነታችንን ከዛ ሰው ጋር ተጣብቆ ነበር። ያንን ሰው ሙሉ በሙሉ ለመርሳት ግን በድፍረት ያንን አሮጌ ማንነታችንን ጥለን አዲስ ክህሎት፣ አዲስ ማህበራዊ እና አዲስ የህይወት ዘይቤ መገንባት አለብን። እኛ ራሳችን ስንለወጥ ያ የድሮው ታሪክና የድሮው ሰው በራሱ ቦታ ያጣል። የኒውሮ ሳይንስ እይታ ደግሞ አንድ አስገራሚ ነገር ይነግረናል። አእምሯችን ወደፊት ታላቅ ራዕይና ስኬት ሲሞላ ኒውሮ ፕላስቲሲቲ በተባለው አስደናቂ ባህሪው አማካኝነት ለአሮጌ ትዝታዎች የነበረውን የነርቭ ቦታ ይቀንሳል። አያችሁ፣ ትኩረታችንን ወደፊት ከ5 ወይም 10 ዓመታት በኋላ በሚኖረን ታላቅ ሳህል ላይ ሲያርፍ የትላንት መርዛማ ሰዎች ትላንት ትርጉም አልባ እና ኢምንት እየሆነ ይመጣል። ስለዚህ የዛሬው ዳሰሳችን ዋነኛና ቁልፍ ነጥብ ይሄ ነው። መርሳት ማለት ደስታውን በጉልበት ደምስሶ ማጥፋት ማለት አይደለም። ይልቁንም አዲሱና ከፍ ያለው ማንነታችንን እጅግ ስለሚያሳድግ
አሮጌዎቹ ሰዎች በዚህ አዲስ ሰፊና ብሩህ ሕይወት ውስጥ ልክ እንደጠበበ ልብስ ቦታ ሲያጡ ማለት ነው። እኛ ከፍ እያልን ስንሄድ እነሱ የደበዘዙና እየራቁ ይሄዳሉ። ታላቁ ፈላስፋ አልፍ ዋልዶ ኤመርሰን እንዳለው ከፊታችን ካለውና ከኋላችን ካለው ነገር ይልቅ በውስጣችን ያለው ነገር ይበልጣል። አዎ ይህ ፍጹም እውነት ነው። በውስጣችን ያለውን ድብርት የወደፊት ኃይል ስንቀሰቅሰው የትላንት ጥላዎች እኛን የማሳለጥ አቅማቸው ጨርሶ ይሞታል። እውነተኛ የስሜት ሉዓላዊነት እና ነፃነት ማለቴ ነው። እንግዲህ የነፃነትና የፈውስ ካርታው አሁን በእጃችን ገብቷል። ጥያቄው አሁን ዕውቀትን ወደ ተግባር መቀየር ነው። ከነዚህ አሁን ካየናቸው ድንቅ የሥነ ልቦና ቴክኒኮች ውስጥ የትኛውን ቀድማችሁ ለመተግበር ወሰናችሁ? የትዝታን ስሜት መነጠልን፣ አካባቢውን በጭካኔ ማጽዳትን፣ ወይስ ያልተላከ ደብዳቤን መጻፍን? ምርጫው ሙሉ በሙሉ የኛ ነው። ይህንን የአእምሮ ሉዓላዊነትን የማስመለስ ጉዞ በዚህ ዳሰሳ አብረን ስላደረግን ከልብ አመሰግናለሁ። ዕውቀትን ወደ ተግባር ቀይረን አዲሱን ማንነታችንን እንደምንገነባ ምንም ጥርጥር የለውም። ቸርን ሰንብት።